ሰላም ተማሪዎች እንኳን ደህና መጣችሁ። በዚህኛው ቪዲዮአችን ደግሞ የ12ኛ ክፍል ማቴማቲክስ ቻፕተር 2 ማለትም ኢንትሮዳክሽን ቱ ካልኩለስ የምናይ ይሆናል ማለት ነው። ስለዚህ ማንኛውንም ቻፕተር ማንኛውንም ትምህርት ስንጀምር ምንድነው ብለናል? መጀመሪያ ኦብጀክቲቮቻችንና ታርጌቶቻችንን እናስቀምጠናል ብለናል። ስለዚህ ይሄንን ቻፕተር ተምረን ስንወጣ ቢያንስ እነዚህን እዚህ ጋር የዘረዘርናቸውን ማወቅ ግዴታችን ነው ማለት ነው። ቢያንስ ማለት ስለዚህ መጀመሪያ ምን ማወቅ አለብን ስንል ምን ማወቅ አለብን ካለን ስለ ሬት ኦፍ ቼንጅ አንደርስታንዲንግ ሊኖረን ይገባል። ምክንያቱም ካልኩለስ ከምናጠናበት ካልኩለስ ከሚያጠናው ዘርፍ ውስጥ አንደኛውና ትልቁ ፖርሽናችን ምንድነው? ሬት ኦፍ ቼንጆቻችንን እንዴት ካልኩሌት እንደምናደርግ ነው። እዛ ላይ ደግሞ ተመስርተን ዴሪቬቲቮቻችንን ስለ ዴሪቬቲቮቻችንን እንዴት ማግኘት እንደምንችል የተለያዩ ሜተዶች የተለያዩ አፕሮቾች አሉን። እነሱን በመጠቀም ደግሞ ዴሪቬቲቮቻችንን እንዴት ካልኩሌት እንደምናደርግ የምናይ ይሆናል። ማግኘት ብቻ አይደለም ምን ማድረግ አለብን? ኢንተርፕሬት ማድረግ አለብን። ምን አይነት ትርጉም እየሰጡ ነው? ምንድነው ሚኒንጋቸው? ካልኩሌት የምናደርገው ለምንድነው የሚለውን ነገር ምን ማድረግ አለብን? ማስረዳት መቻል አለብን ማለት ነው። ከዛ በኋላ የተለያዩ አፕሊኬሽኖች አሉ። ቢዝነስ ላይ፣ ኢኮኖሚክስ ላይ፣ ፊዚክስ ላይ የሌሉበት ቦታ የለም። እንደ ስፔሻሊ ካልኩለስ በጣም ማቴማቲክስ ላይ ካሉ ትልቅ ፓርት የማቴማቲክስ ፓርት አንዱ ካልኩለስ ነው። ስለዚህ የነዚህን አፕሊኬሽኖቻቸውንም የምናይበት ይሆናል። ሌላኛው ደግሞ የካልኩለስ ትልቁ ፓርት ምንድነው? ኢንተግራል ካልኩለስ ነው። ስለዚህ ኢንተግራል ካልኩለስ ላይም ያሉትን ኮንሰፕቶች በደንብ አንደርስታንድ አድርጋችሁ ምን ማለት አለባችሁ መሄድ አለባችሁ ማለት ነው። ስለዚህ ምን ታደርጋላችሁ? መጨረሻ ቻፕተሩን ስትጨርሱ ማለት ነው ራሳችሁ መለስ ስትሉና ይሄንን ታርጌቶቼን መትቻለሁ ወይም አልመታሁም የሚለው ነገር መታችሁ ራሳችሁ ምን ታደርጋላችሁ? ትፈትሻላችሁ ማለት ነው። ልክ ስንጀምር ካልኩለስ ምንድነው ካለን ካልኩለስ ማለት አንድ የማትስ ትልቅ ፖርሽን ነው። ማቴማቲክስ ላይ ብራንች ይሰጣቸዋል አይደለም? እንደ ሌሎች ዲፓርትመንት ውስጥ ማትስ ላይም ካልኩለስ የሚባለው አንድ ትልቅ ዲፓርትመንት ነው። አንድ ትልቅ ፖርሽን ነው ማለት ይችላልላችሁ ማለት ነው። ምንድነው የሚያጠናው ካለን ስለ ቼንጅ ያጠናል፣ ስለ ሞሽን ያጠናል ማለት ነው። ስለ ስፔሻሊ ደግሞ ስለ ቼንጅኛ ደግሞ ሞር ፎከስ እንሰጠዋለን ማለት ነው። ካልኩለስን በሁለት ትልቅ ፖርሽን እኛ መከፋፈል እንችላለን። ስለ ዴሪቬቲቭ እንለዋለን፣ ስለ ዴሪቬቲቭ ወይም ስለ ዲፈረንሻል የሚያጠናና ስለ ኢንተግራል የሚያጠና እኛ ቀስ በቀስ እያለን እናጠናው። ዋናው ግን ምንድነው? ካልኩለስ ማለት ትልቅ የማቴማቲክስ ክፍል ነው። ይሄ ማቴማቲክስ ክፍል ደግሞ ምንድነው የሚያጠናው ካለን ስለ ቼንጅ ያጠናል፣ ስለ ሞሽን ያጠናል፣ እንዴት ሊሚቶችን እንዴት ፋንክሽኖችን እንደምንሰራ የሚያሳየን ትልቅ የማቴማቲክስ ኮንሰፕት ነው ማለት ነው። እዛ ውስጥ ደግሞ የመጀመሪያ የምናገኘው እናገኛለን ስለ ዴሪቬቲቭ እናገኛለን። ስለ ምንድነው ብለናል? በሁለት ፖርሽኖች እንከፍለዋለን ብለናል። ስለ በዴሪቬቲቭ የሚያጠና አንድ ፖርሽን አለ፣ ስለ ኢንተግራል ደግሞ የሚያጠናን ወይም ምንድነው ስለ አኪሙሌሽን ወይም አንድ ላይ መደመር ማለት ነው። ኢንተግራል ማለት አኪሙሌሽን እሱን የሚያጠና አንድ ፖርሽን አለ። የመጀመሪያው ፖርሽናችን ዴሪቬቲቭ ነው። ዴሪቬቲቭ ምንድነው ከተባለ it is a slope of a tangent ነው። a slope of a tangent to the curve tangent to the curve እቺኛዋን እንዳትረሷት tangent to the curve ነው at the ሴም ፖይንት ላይ ምንድነው የሚያደርገው? የሚነካውን ያንን ታንጀንት ስሎፕ የሚፈልግልን ኮንሰፕት ምን ይባላል? ዴሪቬቲቭ ይባላል። ይሄንን ዴሪቬቲቭ ደግሞ ፋውንድ የምናደርግበት ፕሮሰስ ይሄንን ለማግኘት የምንጠቀምበት ፕሮሰስ ምን ይባላል? ዲፈረንሺዬሽን እንለዋለን። ስለዚህ ዴሪቬቲቮቻችንን ለማግኘት የምንጠቀመው ፕሮሰስ ምን ይባላል? ዲፈረንሺዬሽን እንለዋለን ማለት ነው። So this process is ምንድነው? It is the central to the branch of mathematics called ዲፈረንሻል ካልኩለስ አልተባለችም? በሁለት ትልቅ ፖርሽን ወይም ብራንች እንከፍለዋለን ካልኩለስ ብለናል አይደል? ምን ስለ ዴሪቬቲቭ የሚያጠናው ምን እንለዋለን? ዲፈረንሻል ካልኩለስ። ዲፈረንሻል ካልኩለስ ላይ ይሄንን ዲፈረንሺዬሽን ፕሮሰስን አንደርስታንድ ማድረግ በጣም ምንድነው ኢምፖርታንት ነው። ምን አለ? ኢት ኢዝ ሴንትራል ነው፣ ግዴታ አስፈላጊ ዋና ነው፣ ምሰሶ ነው ማለት። ስለዚህ ዲፈረንሺዬሽናችንን አንደርስታንድ አደረግን ማለት ዲፈረንሻል ካልኩለስን ምን ማድረግ ነው? ኦልሞስት አንደርስታንድ ሙሉ ለሙሉ አንደርስታንድ እንደማድረግ ነው። ሙሉ ለሙሉ አንደርስታንድ ታረጋላችሁ ማለት አይደለም። ከዛ በኋላም ሌላ የሚጨመሩ ትልልቅ ፖርሽኖች አሉ። እነዛንም አንደርስታንድ ማድረግ ስለሚጠበቅብን፣ ነገር ግን ዲፈረንሻል ካልኩለስን አንደርስታንድ ለማድረግ ግዴታ ቤዛችን ወይም ፋውንዴሽናችን ምንድነው? ዲፈረንሺዬሽንን ማወቅ ነው ማለት ነው። ሌላ ደግሞ ካልኩለስ ለምንድን ነው የምንጠቀመው ካልን ካልኩለስ አሁንም የማይገባበት የማቴማቲክስ ኮንሰፕት ሆኖ የትም በቃ የማይገቡበት ቦታ የለም። ስለዚህ የሆነ ማቴማቲክስ ኮንሰፕት ተሰጥቷችሁ ኢምፖርታንሱ ምንድነው ብትባሉ ኦልሞስት ሁሉም ቦታ ላይ ምን ይላል? ይገባል። ስለምናጠናለን ብለናል። ካልኩለሶች ስለ ቼንጅ ብዙ ጊዜ እናወራለን ብለናል አይደል? ቼንጅ በሚኖርበት ጊዜ ከቼንጅ በተጨማሪ ደግሞ ስለ ሞሽኖች እናወራለን፣ ስለ እንቅስቃሴዎች እናወራለን። ስለዚህ እነዚህን በመናወራበት ጊዜ ሞሽን በመናወራበት ጊዜ ፊዚክስ እና ኢንጂነሪንግ ማይጠፉ ነገር ነው።
ቼንጅ በመናወራበት ጊዜ ኢኮኖሚክስ አለ ባዮሎጂ ላይ አለ እነዚህ በቃ ኦልሞስት የማይገቡበት ዲፓርትመንት ላይ ያሉ ማቴማቲክስ ኮንሰፕት ሆኖ ማይገቡበት ወይም አፕላይ ማናረግባቸው የትኛውም ቦታ የለም ማለት ነው ስለዚህ በሄድንበት ሁሉ ምን ማድረግ እንችላለን አፕሊኬሽኖቻቸውን ማየት እንችላለን ማለት ነው ከዛ ውስጥ ደግሞ ምን ይጠቅመናል አለ ፕሪዲክቲንግ ትሬንድስ አይደለም ትሬንዶችን ፕሬዲክት ለማድረግ ስፔሻሊ ኢኮኖሚክ በመናጠናበት ጊዜ ነገሮችን መላምት መስጠት ያስፈልጋል መላምት የምንሰጠው ደግሞ ምን ተጠቅመን ነው ማቴማቲካል ኮንሰፕቶች ከዛ ኮንሰፕቶች አንዱ ምንድነው ካልኩለስ ነው ማለት ሌላ ደግሞ ኦፕቲማይዜሽን በመንሰራበት ጊዜ ማለትም ማክሲመም እና ሚኒመም ቫልዩዎችን አንደርስታንድ ለማግኘት በመንጠርበት ጊዜ ምን እንጠቀማለን ካልኩለሶቻችንን እንጠቀማለን ማለት ሌላ ደግሞ ሪል ወርልድ ፕሮብሌሞችን ኦልሞስት ምንን የሚያጠቃልሉ ማለት ነው ቼንጅ ስፔሻሊ ቼንጅ በሚኖርበት ጊዜ ብዙ ጊዜ ምን እንጠቀማለን ይሄን የዲፈረንሻል ካልኩለስን ምን እንጠቀማለን ፕሪንሲፕል እና ኮንሰፕቶችን የምንጠቀም ይሆናል ማለት ነው እሺ ዳይቭ እናርግና ወደ ዴሪቬቲቭ አንድ ፎከሳችንን እንስጥና ዴሪቬቲቭ ስንል ምንድነው ስንል ኢዝ ምንድነው a measure of rate of change ነው ማለትም ለውጥን የምንለካበት ምንድነው ሜዠርመንት ነው በቃ ሜዠርመንት ነው ዴሪቬቲቭ of one quantity and specific quantity with respect to another አይታችኋል አንድ ኳንቲቲ በሌላ ማለት ነው with respect to another quantity ምን ያደርግልናል ሪፕሬዘንት ያደርጋል ምናችንን rate of change ምን ያህል እየተለወጠ ነው ይሄ compared to ከዛ ማለት ነው in relation to ወይም with respect to another ማለት ስለዚህ ይሄን ነገር ደግሞ ዲፋይን የሚያደርግልን rate of change ማለት ምንድነው change in y minus yx ማለት እንችላለን አይደለም ሶሪ change in y with respect to change in x ማለት ነው አይደለም የዋይን ለውጥ በምን ዲፔንዲንግ ኦን with respect to x ነው ይሄን ነገር ነው ይያልን ያለው አይደለም ዴሪቬቲቭ ስለዚህ ለዛ ነው ምን እየተባለ ያለው it is the slope of a tangent የተባለው slope የተባለው ለዛ ነው የታንጀንታችን slope ነው የተባለው ለዛ ነው ምክንያቱም rate of change of one quantity with respect to another ስለሆነ ማለት ስለዚህ ዴሪቬቲቭን ስናይ it is a measure of rate of change ለውጥን የምንለካበት አንድ ሜዠርመንት ነው ማቴማቲካል ሜዠርመንት ነው እንላለን rate of change እንዴት ነው ዲፋይን የምናደርገው ከተባለ ሁለት አይነት rate of change ዲፋይን ማድረግ እንችላለን አቨሬጅ ማለትም ትልቅ ቦታ ሄደን ብዙ ሰዓቶችን ፈጅተን የምናየው change ነው ሁለተኛ ደግሞ instantaneous rate of change instantaneous rate of change ስንል በጣም quick የሆነ change ማለት ነው ማለትም እኛ ልናየው የማንችለው ማለት ነው ቤዚክሊ ምንድነው ከዜሮ ተነስቶ 0.00000 ያለ እስከ 1 0. በጣም ብዙ ዜሮችን ከሄደ በኋላ በአንድ ማለት ምንም ይሄን ያህል የተንቀሳቀሰ እንኳን የማይመስል ማለት ለዛ ነው ኢንስታንታኒየስ የተባለው ቶሎ በጣም ቬሪ ኩዊክ የሆነ ቼንጅ በሚመጣበት ጊዜ ካልኩሌት የምናደርግባቸው ሁለት አፕሮቾች አሉ የመጀመሪያው ለአቨሬጅ ሬት ኦፍ ቼንጃችን ይሄን እንጠቀማለን ኢኒሻላችንን አይደለም የፋይናል ማይነስ ኢኒሻል ለዋይ ኦቨርም ለኤክሳችንም ደግሞ ፋይናል ኦቨር ኢኒሻል ማለት ነው እንደዚህ አድርገን ካልኩሌት እናደርጋለን ለኢንስታንቴኒየስ ደግሞ ምን እንጠቀማለን ሊሚትን እንጠቀማለን ሊሚት ኦፍ የማ የኤፍ ኦፍ ኤክሳችን ማለት ነው አስ ኤች ምን ነው ኤቻችን ወደ ምን አፕሮች ያደረገ ወደ ዜሮ አፕሮች በሚያደርግበት ጊዜ ማለት ስለዚህ ይሄንን እንጠቀማለን ማለት ነው ምክንያቱም እዚህ ጋር ምንድነው ኦልሞስት ኖ ዲፈረንስ ይያለ ነው ምንም አይነት ለውጥ የለም ይያለ ነው ቤዛችን ላይ ምንም አይነት ለውጥ እንደሌለ ነው እየታሰበ ያለው ኢንስታንታኒየስ የተባለው ለዛ ነው ምንም አይነት ኦልሞስት በእኛ ኮንሲደር የምናደርገው ለውጥ የለም ነገር ግን በጣም ስሞል ቬሪ ስሞል የሆነ ቼንጅ ነው ኦልሞስት ኔግሊጂብል ነው ማለት ኮንሲደር ማድረግ አንችልም ኤችን መቀየራችን ለውጥ አይመጣም ይያለ ኢንስታንታኒየስ ማለት ያንን በጣም ቬሪ ኩዊክ የሆነ ቼንጅ በሚመጣበት ጊዜ ምን እንጠቀማለን ሊሚቴሽንን አፕላይ እናደርጋለን ማለት ነው እስቲ ተመልከቱ ኤግዛምፕላችን ምን ይላል the accompanying figure the graph of a function f of x የf of x ን ግራፍ ያሳየናል አይደለም find the average rate of change average rate of change ነው አይደለም average rate of change እንዴት ነው የምንፈልገው ከተባለ f of b minus f of a over b minus a ብዙ ታይማችንን ወስደን ወይም ብዙ ቫልዩዎቻችንን ኮንሲደር አድርገን የምናሳየው ለውጥ ነው of the function f of x over the interval of ከ0 እስከ 9 ከ0 እስከ 9 ያለውን ቼንጅ እዩ ነው ከ0 ኤክሳችን ከ0 እስከ 9 በሚሄድበት ጊዜ ያለውን ለውጥ ምን አድርጉ ተመልከቱ ዜሮአችን ማለት እዚህ ጋር ስለዚህ ምንድነው የሚሆነው f of ፋይናላችን ማናት 9 minus f of 0 አይደለም ኢኒሻላችን 0 ስለሆነ divided by ፋይናላችን ማን ነው
ፋይናላችን ማን ነው 9 9 ማይነስ ምን 0 ስለዚህ ሰብስቲቱት አድርጉ f of 9 ማለት ምንድነው እዚህ ጋር ነው ያለው አይደል በ2 እና በ4 መካከል ነው ያለው በ2 እና በ4 መካከል ያለው 3 አይደል 3 ማይነስ f of 0 አችን ደግሞ ስንት ናት ኔጌቲቭ 7 በኔጌቲቭ 6 እና በኔጌቲቭ 8 ኔጌቲቭ 7 ኦቨር ስንት ነው ኦቨር 9 ስለዚህ ምን ይሆናል 3 + 7 ኦቨር 9 equals to 10 ኦቨር 9 ስለዚህ አቨሬጅ ሬት ኦፍ ቼንጃችን ምንድነው የሚሆነው 10 ኦቨር 9 ማለት ነው ስለዚህ እንደዚህ ያደረገ ይለወጣል እያለ ነው ማ ግራፋችን with respect to ማ x with respect to ምንድነው x ነው እዚህ ጋር ያገኘነው x አችን ነው አይደል ቫሪያብላችን ምንድነው x አችን with respect to x y አችን እንደዚህ ያደረገ ነው እየተለወጠ ያለው ማለት ነው ሬት ኦፍ ቼንጃችን የተለያየ እንትን አላችሁ አይደለም ሬት ኦፍ ቼንጅ ፖዚቲቭ ይሁን ኔጌቲቭ ይሁን ዜሮ ሬት ኦፍ ቼንጅ ብለን መካፋፈል ፕሮፐርቲ ካራክተሪስቲክስ ማውጣት እንችላለን ፖዚቲቭ ሬት ኦፍ ቼንጅ ስንል ምን ይያለ ነው ኤክስ አችን ኢንክሪዝ ባረገው ቁጥር ዋይ አችን ምን ያደርጋል ወይም ኤፍ ኦፍ ኤክስ አችን ምን ያደርጋል ኢንክሪዝ ያደርጋል ማለት ነው ማለትም ኢኒሺያል ኢዝ ምንድነው ፋይናል ኢዝ ለዛን ኢኒሺያላችን ከማን ያንሳል ከፋይናላችን ያንሳል ማለት ነው ኢኒሺያላችን ከፋይናላችን ምን ይላል ያንሳል ወይም ኤክስ ኢንክሪዝ ባረገ ቁጥር ፋንክሽናችንም ዋይ አችንም ምን ይያደርጋል ኢንክሪዝ ያደርጋል በዛ ኬት ምን እንላለን ፖዚቲቭ ሬት ኦፍ ቼንጅ ብለን የምናየው ይሆናል ነገር ግን ዲክሪዚንግ በሚሆንበት ጊዜ ማለትም ኢኒሺያላችን ከፋይናላችን በሚበልጥበት ጊዜ ምን አይነት ቼንጅ እንላለን ኔጌቲቭ ሬት ኦፍ ቼንጅ አሁንም ተመልከቱ ምን በሚሆንበት ጊዜ ኤክስ አችን ምን ይያለ ነው ኮንቲኒዩስሊ ኢንክሪዝ ያደርገ ነው ያለው ኤክስ አችን ምን ያደርገ ነው ፖዚቲቭ ሞር ፖዚቲቭ ወይም ኢንክሪዝ ያደርገ ነው ሁሉ ጊዜ ማለት ነው ኤክስ አችን እየጨመረ ነገር ግን ዋይ አችን የሚቀንስ ከሆነ ምን ይሆናል ኔጌቲቭ ሬት ኦፍ ቼንጅ እንለዋለን የመጨረሻው ታይፕስ ኦፍ ሬት ኦፍ ቼንጅ ደግሞ ምን ይሆናል ዜሮ ሬት ኦፍ ቼንጅ ማለትም ምንም አይነት ለውጥ ከሌለ ኤክስ ጨመረ ቀነሰም ተመሳሳይ ከሆነ ዋይ ቫልዩአችን ምንድነው ተመሳሳይ ከሆነ ኤፍ ኦፍ ኤክስ አችን ምንድነው ኮንስታንት ቁጥር ከሆነ ኮንስታንት ቫልዩ ከሆነ ምንድነው ዜሮ ሬት ኦፍ ቼንጅ ማለትም y it is independent of x ማለት y አችን ምንድነው independent of x ነው ማለትም x ላይ ምን አይደለም ዲፔንደንት አይደለም ማለት ነው እንደዚህ ያለን ካራክተሪስቲክሶቻችንን ከሬት ኦፍ ቼንጅ ምን ማድረግ እንችላለን ማውጣት የምንችል ይሆናል ማለት ነው ተመልከቱ ሌላ ምንድነው ግራፊካል ሚኒንግ ኦፍ ዴሪቬሽን አሁን እስካሁን ምንድነው ብለናል ዴሪቬሽን ምንድነው ብለናል it is slope ነው ብለናል አይደል ስሎፕ ነው slope of ምንድነው ታንጀንት slope of tangent ነው አለ slope of tangent ከሆነ ይሄኛው ምን መሆን አለበት ግራፋችንን ምን ስንት ቦታ መንካት አለበት አንድ ቦታ ብቻ ነው መንካት ያለበት ምክንያቱም ታንጀንት ማለት ግራፋችንን ምን ቦታ የሚቆጥረው አንድ ቦታ ብቻ ምን ታች የሚያደርግልን ላይን ስለሆነ ማለት ስለዚህ ዴሪቬቲቭ ስናደርግ ሁሉ ጊዜ ምንድነው ማድረግ ያለብን አንድ ቦታ ብቻ ነው ታች አድርገን ማለት የዛን ላይን ነው ምን ሰራው ስሎፕ ምን ሰራው ማለት ተመልከቱ አሁን ምንድነው ዴሪቬቲቭ ምንድነው ስሎፕ ነው ሜጀር ኦፍ ሬት ኦፍ ቼንጅ ነው አይደል ስለዚህ ዴሪቬቲቭ ምንድነው ብለናል ሬት ኦፍ ቼንጅ ነው ብለናል እና ደግሞ ስሎፕ ኦፍ ታንጀንት ነው ብለናል ስለዚህ ይሄንን ምን የሚያደርግልን ሁለቱን ኮንዲሽን የሚያሟላልን ሬት ኦፍ ቼንጅ ማን ነው ካለን ኢንስታንቴኒየስ ሬት ኦፍ ቼንጅ ነው ስለዚህ ሁሉ ጊዜ ማለት ነው ኢንስታንታኒየስ ማለት ኤክስ አችን ኦልሞስት ምንም አይነት ሙቭመንት ኖቲስ አላደረግንበትም እንደማለት ነው ኤክስ አችን ወይም የቫሪያብላችን ላይ ማለት ነው ኦልሞስት ምንም አይነት yes ቼንጅ አለ ነገር ግን በጣም ቬሪ ስሞል የሆነ ምንድነው እኛ ስንሰራው ማለት ነው ኦልሞስት ኔግሌክት ለማድረግ የምንችለው ምንድነው ለውጥ ነው ያለው ለዛ ነው አንድ ቦታ ብቻ ታች አድርጎ ምን ያደርጋል የሚያልፈው ማለት ነው ስለዚህ እዚህ ጋር ምንም ካልኩሌት እናደርጋለን ኢንስታንታኒየስ ሬት ኦፍ ቼንጅን ካልኩሌት እናደርጋለን ኢንስታንታኒየስ ሬት ኦፍ ቼንጅ ወይም ስሎፕ ኦፍ ዘ ታንጀንት ላይን ኢንስታንታኒየስ ሬት ኦፍ ቼንጅን ካልኩሌት አደረጋችሁ ማለትም ሊሚት ኦፍ ኤክስ አችን ሊሚት ኦፍ h approach to 0 አይደለም h approachቻችን to 0 f of x plus h plus አይደለም f of x minus ነው እንጂ ሶሪ minus f of x over h የሚሆነው ይሄ ሊሚት
ወይም ይሄኛው ኢንስታንቴኒየስ ሬት ኦፍ ቼንጃችን ምንድነው የሚሆነው it is the slope of the tangent line ወይም ምንድነው ዴሪቫቲቫችን ነው ማለት ዴሪቫቲቫችንን እንደዚህ አድርገን ካልኩሌት ማድረግ እንችላለን ሌላኛው ኢንስታንቴኒየስ ሬት ኦፍ ቼንጅ ደግሞ ምንድነው አቨሬጅ ሬት ኦፍ ቼንጅ አቨሬጅ ሬት ኦፍ ቼንጅ ደግሞ ምንድነው it is the slope of the secant line የሴካንት ላይናችን ምንድነው ስሎፕ ነው ማለት ነው ማለትም እዚህ ጋር ማየት ትችላላችሁ እንደዚህ ያደርገውን ላይናችን የሴካንት ላይናችን ምንድነው ስሎፕ ማለት የሴካንት ላይናችንን ስሎፕ ካልኩሌት ያደርግነው ምንድነው እንደዚህ ነው ማለት የሴካንት ላይናችን ስሎፕ ይሄን ይመስላል ማለት ለኤግዛምፕላችን ነው ስለዚህ ለሴካንትስ በመንሰራበት ጊዜ ምንድነው አቨሬጅ ሬት ኦፍ ቼንጅ እንሰራለን ወይም ስሎፕ ኦፍ ዘ ሴካንት ላይን እንላለን ኢንስታንቴኒየስ ሬት ኦፍ ቼንጅ ደግሞ የምንሰራበት ከሆነ ምንድነው ዘ ስሎፕ ኦፍ ዘ ታንጀንት ላይን ወይም ምንድነው ዴሪቫቲቫችን ብለን ማግኘት የምንችል ይሆናል ማለት እዚህ ጋር ማየት ይችላልላችሁ አቨሬጅ ሬት ኦፍ ቼንጃችን ለማን ነው ለስሎፕ ኦፍ ዘ ታንጀንት ላይን ማለት ነው ሌላ ግራፎቻችንን በመናይበት ጊዜ መርሳት የሌለብን ኮንሰፕቶቻችን ማለት ነው ኮንቲኒቲ እና ዲፈረንሺዬቲቢሊቲ ማለት ምንድነው ኮንቲኒየስ ፋንክሽኖቻችንን ማለት ነው የግራፎቻችንን ኮንቲኒየስ ለማለት ምን ማለት አለብን ብለናል ስሙዝ የሆነ ከርቭ ነው ምንም ማየት ምን የላቸውም ስሙዝ ከርቭ ነው ስሙዝ ከርቭ ናቸው ብለናል ስሙዝ ከርቭ መሆን ብቻ ሳይሆን ምንድነው ኖ ሆል ኦር ብሬክ የላቸው ማለትም አንዲፋይንድ የሚሆን ፖይንት የላቸውም ስለዚህ ልክ ስዕላችንን ስንስል እስክሪብቶቻችንን ከወረቀት ሳናነሳ ምን ማድረግ እንችላለን መሳል እንችላለን ምን ከሆነ ፋንክሽናችን ኮንቲኒየስ ከሆነ ማለት ዲፈረንሺየብል ለማለት ግን ማለት ነው ሁሉ ጊዜ ምንድነው ኢንስታንቴኒየስ ሬት ኦፍ ቼንጅ ኤግዚስት ማድረግ አለበት ወይም ሊሚት ኦፍ h approach to 0 f of x plus h minus f of x over h ምን መሆን አለበት ዲፈረንት ፍሮም 0 መሆን አለበት ከዜሮ መለየት አለበት የሆነ ቫልዩ ማግኘት አለብን ማለት ነው ምን ለማለት ዲፈረንሺየብል ለማለት ማለት ነው ሁለቱም አዎ የፋንክሽናችን ስሙዝ መሆናቸውን ይገልጹልናል ነገር ግን ዲፈረንሺየብል ማለት ከኮንቲኒቲ አንድ ስቴፕ ምን ያለ ነው ጠንከር ያለ ኮንዲሽን ነው ስለዚህ ማለት ነው ኮንቲኒየስ ፋንክሽኖች ምን ሊሆኑ ሁሉም ኮንቲኒየስ ፋንክሽኖች ዲፈረንሺየብል ሊሆኑ አይችሉም ነገር ግን ማለት ነው all differentiable functions ምንድናቸው are continuous ምንድነው የኮንቲኒቲ ምንድነው አንድ ስቴፕ ፈርዘር የሄደ ምንድነው ኮንዲሽን ነው ማለት ነው ስለዚህ all differentiable functions are ምንድናቸው continuous ናቸው differentiable ነው ካልን ፋንክሽናቸው ወይም differentiation ወይም ዴሪቬቲቮቻችንን ምን ማድረግ እንችላለን ካልኩሌት ማድረግ እንችላለን ያ ካልኩሌት ያደረግነው ደግሞ different from 0 ነው ካለን ወይም different from 0 መሆን አይተበቅበትም ምንድነው ኤግዚስት ካደረገ different from ሳይሆን ኤግዚስት ካደረገ 0 is value ነው አይደለም 0 value ነው 0 ከሆነ value ከሆነ ማለት ነው ዋና value መሆን ብቻ ነው የሚጠበቅበት value አለን ካልን ኤግዚስት ካደረገ ምንድነው differentiable continuous ለመባል ግን ምን መሆን አለበት ብሬክ እና ሆል ብቻ ነው ላይኖር የሚገባው ምን ይሆናል ስሙዝ ከርቭ ናቸው አው ከርቭ አላቸው ነገር ግን ምን ሊኖራቸው ይችላል ሻርፕ ኮርነር ሊኖራቸው ይችላል ሻርፕ ኮርነር ኮንቲኒየስ ፋንክሽኖች ሻርፕ ኮርነር ሊኖራቸው ይችላል ለምሳሌ ምን ማየት ይችላልላችሁ f of x = absolute value of x አችን ወይም absolute value ፋንክሽኖቻችንን ማየት እንችላለን ግራፎቻቸውን ስንመለከት ምንድነው ኮንቲኒየስ ፋንክሽኖች ናቸው ማለትም ምንም አይነት ብሬክ እና ምን የላቸውም ሆል የላቸውም ነገር ግን ምንድናቸው ዲፈረንሺየብል ግን ልናቸው አይደለም ዲፈረንሺዬሽን ግን ዴሪቬቲቭ ግን ምን የላቸው ስለዚህ ማለት ነው not all continuous functions are differentiable continuous ነው ስለዋለም ፋንክሽናችን ዲፈረንሺየብል ነው ማለት አንችልም ነገር ግን ዲፈረንሺየብል ነው ካለን ወይም ዴሪቬቲቭ አለው ካለን ግን ያ ፋንክሽናችን ግን ሁሉ ጊዜ ምንድነው continuous ነው ማለት ስለዚህ እንደዚህ አድርጋችሁ እነዚህን ሪሌሽንሺፖቻችንም ስለ ፋንክሽን ምን ማድረግ ትችላላችሁ ማጥናት ትችላላችሁ ማለት ነው ስለዚህ ምን ታደርጋላችሁ አሁን የሚሰጣችሁን ኤክሰርሳይዝ ፕራክቲስ ታደርጉና ወደሚቀጥለው ሴክሽናችን ደግሞ አብረን የምንሄድ ይሆናል ማለት ነው